ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ የግብርና ቢዝነስ ቲዩብ ነው። አዘጋጅና አቅራቢ ካሳሁን መሸሻ ነኝ። ቀደም ባለው ቪዲዮዎች እንግዲህ ከ1 እስከ 5 ባሉ ክፍል 1፣ ክፍል 2፣ ክፍል 3፣ ክፍል 4፣ ክፍል 5 እንዲሁም ይቀጥላል ወደፊት ባሉት የተሻለ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። ላይክ፣ ሼር እና ሰብስክራይብ በማድረግ ወደ ማህበረሰባችን ደርስ ዘንድ የበኩላችሁን ሚና እንድትጫወቱ በማለት እንግዲህ ሀገራችን ብዙ ሀብት ያላት ሀገር ነች። ምናልባትም በተለይ በእንስሳው ዘርፍ በተለይም ደግሞ በንብ እርባታው ዘርፍ ቢሰራበት እጅግ በጣም አመርቂና ወደፊትም ምናልባት ትራንስፎርም እናደርግበት ወይም ትራንስፎርም እንድናደርግ ሊያደርገን የሚችል ሊያስችልን የሚችል በመሆኑ ንብ እርባታ ላይ ትኩረት አድርገን ወጣቱን በማደራጀት አርሶ አደሩን መጠነኛ ድጋፍና ስልጠና በማድረግ እንዲሁም ደግሞ ኢንቨስተሩን ባለሀብቱን በዚህ ላይ ብናሳትፈው በጣም ብዙ ሪሶርስ ስላለ ያን ሪሶርስ ተጠቅመን ምናልባትም ወደ ተለያየ ነገር ልንቀይረው እንችላለን። አንደኛ የስራ ፈጠራ እድል ነው። ሁለተኛ ደግሞ የገቢ ማስገኛ ሊሆን ይችላል። በተለይ ቡድን ለተደራጁ ወጣቶች የተገቢው ስልጠናና ክትትል ከተደረገላቸው እንደ አንድ የስራ ዘርፍ ሆኖ የገቢ ማስገኛ ሊሆን ይችላል ማለት ነው። ወራስ ደግሞ አታውስ ወለብልም ደግሞ ፉድ ሴኪሪቲን ያው ከማረጋገጥ አንጻር ወይም ደግሞ በምግብ ራስን ከመቻል አንጻር ከፍተኛ ሚና ሊጫወት ይችላል ማለት ነው። ስለዚህ ንብ እርባታ እንደ ቀላል ሊታይ የሚችል አይደለም። ሀገራችንም ቢሆን ከአፍሪካ በአንደኝነት ደረጃ ነው እየመራች ያለችው። ነገር ግን ከአፍሪካ መምራቱ ብቻ ሳይሆን ያለን ሪሶርስ ተጠቅመናል የሚለውን መገንዘብና መስራት ያስፈልጋል። ከማህበረሰቡ ምን ይጠበቃል፣ ከመንግስት ምን ይጠበቃል፣ ከአጋር ድርጅቶች ምን ይጠበቃል የሚለውን ነገርም ወደፊት በሰፊው የምንመጣበት ይሆናል። ይህን ርዕስ ወደ ማጠቃለያው እንዳጠቃላይ ስለ ንብ እርባታ ማጠቃለያ ስመጣ ማለት ነው። እንግዲህ በዛሬው ዝግጅቴ የቀረብኩት ምንድን ነው፣ ንብ እርባታ ያው ብዙ ስራዎች ቢያስፈልጉትም የትርፍ ሰዓት ስራ ነው። ብዙ ጊዜ ማታና ጧት የምንሰራው ነው። ቀን ሌላ ስራ ልንሰራ የምንችልበት እድል ስላለ ማለት ነው። ከዛ ባሻገር ደግሞ ብዙ ጊዜ ስለ ንቦች ባህሪ ማወቅ ያስፈልጋል ብያለሁ። እንደ አንቢ ወይም ደግሞ ንብ እንደሚሰራ ሰው፣ የንብ ስራ እንደሚሰራ ሰው፣ የንብ ቢዝነስ እንደሚሰራ ሰው የንቦችን ባህሪያት ማወቅ ያስፈልጋል። ንቦች እንደ ማንኛውም እንስሳ አይደለም፣ ወይም እንደ ማንኛውም ነፍሳት ሳይሆኑ የተለዩ ነፍሳቶች፣ ነገር ግን በቡድን የሚኖሩ ልዩ ፍጡራን ናቸው ማለት ነው። ስለዚህ ስለ መነደፍና ስለ አንዳንድ ነገሮች በስልክ የጠየቃችሁኝ አላችሁ። እንዲሁም ደግሞ በኮመንትም አልፎ አልፎ የምትጽፉ አላችሁ። የጥሩ ነው፣ የሚበረታታ ነው። ንቦች እንግዲህ ለምን ይናደፋሉ የሚለውን ነው። ደግሞ መቼ ነው ንቦችስ ሊነድፉን የሚችሉት የሚለውን ማወቅ ያስፈልጋል ማለት ነው። እንግዲህ የንብ ስራ በሰዓት የተገደበ ነው ብያለሁ ቀደም ባለው ቪዲዮ። ጠዋት ወይንም ማታ በማንኛውም ሰዓት ንብን መስራት ቢቻልም ካለው አደጋ ከሚያስከትሉት አደጋ አንጻር ንቦችን በማንኛውም ሰዓት መስራት የምንችልበት እድል አለ። ምናልባት አንዳንድ ቪዲዮ ላይ አሁን የሚለቀቁ አሉ። በተለይ በአረቡ ዓለም በአውሮፓ አካባቢ ያሉ ንቦች ዝርያው ስለሚለያይ ነው። የኛ አፍሪካን ቢ ነው፣ ይለያያል። በጣም አግሬሲቭ ቢ ነው እና በጣም ፕሮዳክቲቭ ወይራስ ደግሞ አግሬሲቭ ቢ ነው። ስለዚህ ጥንቃቄ ያስፈልጋል። ያን ካላደረግን አደጋ ልናስከትል ስለምንችል ማለት ነው። ስለዚህ እዛ በፀሐይ ይሰራል። አንዳንዶቻችሁ ከውጭም ምናልባት የመጣችሁና እዚህ መስራት የምትፈልጉ ሊኖሩ ትችላላችሁ። የአውሮፓ አካባቢ ወይም የቴምፕሬት ዞን ንቦችና የትሮፒካል ዞን ወይም ደግሞ የአፍሪካ ምድረገብ አካባቢ ያለ ነው ማለት ነው ይለያያል። ንቦቹ በባህሪያቸው ይለያያሉ። ስለዚህ እነዛ ላይ ኮንፊውዝድ ሆነን ሌላው አካባቢ ስለሚሰራ በሚል መንካት የለብንም። ሰዓት መምረጥ ያስፈልጋል ማለት ነው። ስለዚህ ንቦች ለምን ይናደፋሉ ሲባል አንድ 4 ፖይንቶች አሉ ዋና ማወቅ ያለባቸው ማለት ነው። ዋና አንደኛው ምንድነው? ኮሎኒውን ዲፌንስ ለማድረግ ነው፣ ለመከላከል መንጋው
መንጋ ሲባል እንግዲህ 3 ነገሮችን ይዛል ብያለሁ ቀደም ባለበት። እናት ንብ አለ፣ ሰራተኛ ንብ፣ ድንጉላል። እነዚህ እንዲሁም ደግሞ ብሩድ አለ። ብሩድ ማለት እጩ የነገው ንብ ማለት ነው ሲፈለፈል። እሱን ለመጠበቅ ነው። እሱን ለመጠበቅ ለመከላከል ይጠቀማሉ ማለት ነው። ማለት ይናደፋሉ፣ የመጨረሻ እንትናቸው ማለት ነው። ስለዚህ በዚህ ጊዜ ደግሞ ካሉት ፒክ ታይሞች ደግሞ በጣም ንቦች አግሬሲቭ የሚሆኑበት አሉ። አንደኛው እጭ ሲኖረው፣ እጭ በጣም ሲኖረው ንብ ከፍተኛ የአግሬሲቭነስ ባህሪው ይጨምራል፣ ወይም ደግሞ የመከላከል ባህሪው ይጨምራል ማለት ነው። ሌላው ደግሞ ምንድን ነው? ማር ባለ ሰዓት፣ ማር በደረሰ ሰዓት ንብ በከፍተኛ ሁኔታ የመናደፍ እንትኑ ይጨምራል። ስለዚህ በአጠቃላይ ግን ስናየው ኮሎኒውን ከአላስፈላጊ ነገር መከላከል ነው፣ ወይም ደግሞ ጥቃት ከሚያደርስ ብሎ ካሰበው ላይ መከላከል ነው። በዚህ ምክንያት ሊነድፈን ይችላል ማለት ነው። ስለዚህ ሌላው ደግሞ ምንድን ነው? አንድ ነገር ስጋት ሲኖረው በኮሎኒው ላይ ዳሜጅ ያመጣል፣ ወይም ደግሞ ሌላ ስጋት ይደቅንብኛል፣ ወይም ደግሞ ሊያጠፋኝ ይችላል፣ ወይም ደግሞ ሌላ ነገር ሊያደርገኝ ይችላል ብሎ በደመነፍስ በሚገምተው ግምት ውስጥ በመነሳት ስጋት ካደረበት ይናደፋል ማለት ነው። ሌላው ደግሞ እናት ንቧን ለመጠበቅም ነው። እናት ንቧን ከማንኛውም ነገር መስዋዕት ከፍለው ይጠብቋታል። መስዋዕት ከፍለው፣ ምክንያቱም ያለ እናት ንብ ቀፎ ከንቱ ነው። እናት ንብ የለችም ማለት እንቁላል የለም። እናት ንብ የለችም ማለት ተሰባስቦ አንድ ቀፎ ውስጥ መግባት የለም። ስለዚህ እናት ንቧን በከፍተኛ ሁኔታ ይጠብቃል። ለሷ ሲል መስዋዕትነትን ይከፍላል ማለት ነው። ሌላው ይሄ መስዋዕትነት ሲባል ደግሞ ሰልፍ ሳክሪፊስ ነው። ምክንያቱም ንቦች በነደፉ በ24 ሰዓት ውስጥ ይሞታሉ። ምክንያቱም መንደፊያ አካላቸው ከውስጥ ከአንጀታቸው ጋር የተያያዘ ስለሆነ በሚነድፉ ሰዓት ወይም ሌላ ጥቃት በሚያደርሱ ሰዓት ተጎትቶ አብሮ ይወጣል። በጣም ተጎትቶ አብሮ ስለሚወጣ ንቦች በዛ ሰዓት በቀላሉ በ24 ሰዓት ውስጥ ሜይ ቢ ሞስት ፕሮባብሊ በዛ ጊዜ ውስጥ እንደሚሞቱ ነው የሚገመተው ማለት ነው። ሌላ በማንኛውም ሰዓት በግል ህይወታቸው ላይ በንቦቹ ነፍሳት ናቸው ብለናል። እንግዲህ ንቦች በነዛ ንቦች ላይ በግል ህይወታቸው ላይ አደጋ ሊያስከትል የሚችል ከሆነ ሰልፍ ሳክሪፊስ ያደርጋሉ፣ ራሳቸውን ይሰዋሉ፣ ይነድፋሉ ማለት ነው። ለምሳሌ በጣም እንደዚህ ብንጫናቸው ይነድፉናል። ሁለተኛ ደግሞ በጣም ከሰውነታችን ጋር በጣም ኮንታክት ፈጥረን እነሱን ሊያሰጋ የሚችል እነሱን ምናልባት ሌላ ጫና በጤንነታቸው በአንዳንድ ነገር ሊያመጣ የሚችል ከሆነ ይናደፋሉ ማለት። ስለዚህ እነዚህን 4 ነገሮች ማወቅ ያስፈልጋሉ ማለት ነው። አንደኛው ኮሎኒውን ለመከላከል፣ ኮሎኒ ሲባል ብሩዱን ሞር ኦፍ ብሩድ ላይ ደግሞ ብሩዲን የሳይንስ እጩ ማለት ነው። እጩን በጣም እንትን ማለት ነገር አለ፣ የመጠበቅና የመከላከል ነገር አለ። ሁለተኛ ማር ሲኖራቸው ከዘራፊዎች ለመጠበቅ ከፍተኛ የሆነ አግሬሲቭነስ አለ በዛ አካባቢ። ከዞርን ያለ ጥርጥር ይነድፉናል ማለት ነው። ሰዓት መለየት አለብን። ሌላው ደግሞ ምናልባት እናት ንቧን ለመከልከል ሊሆን ይችላል። እናት ንቧን ከሌላ ነገር ለመከላከል እንትን ሊል ይችላል ማለት ነው። ከጥቃት ከአደጋ ለመከላከል ሲል ይናደፋል ማለት ነው። ስለዚህ ሌላው ደግሞ በግል በሆነው ህይወታቸው ላይ አደጋ ካደረሰን ከሰጉ ይነድፉናል ማለት ነው። እና እንዳጠቃላይ ደግሞ ወደ እነሱ የሚጠጋው አካል በጥርጣሬ ደረጃ በጣም እየቀረበ እየመጣ አደጋ የሚያደርግ ስጋት ከሆነ ይነድፉታል ማለት ነው። ሌላው መቼ ነው ንቦች የሚነድፉን የሚለውን ማወቅ አለብን። አንደኛው ቀፎውን ሄደን ስንረብሸው፣ ዲስተርብ ስንነካው አለ ሰዓት፣ ለምሳሌ 6 ሰዓት ሊሆን ይችላል፣ 8 ሰዓት ሊሆን ይችላል። ሄደን ንቡን የምንነካው ከሆነ ተረበሸ፣ ቀፎውን የምናነቃንቀው ከሆነ ንቡ ተረበሸ፣ በዛ ሰዓት ይናደፋል ማለት ነው። እንስሳት ላው ከወጡበት ከተገጨ እንጨቱ እና እኛ ሳናውቀው ረግጠን ካነቃነቅ ነው ንቡ ይረበሻል ማለት ነው። የዛ ጊዜ ይናደፋል ማለት ነው። ሌላ ደግሞ ምንድን ነው? ድንገት ቀፎ ይገለበጣል በራሱ ሰዓት። የቀፎ እግር በአግባቡ ካልሰራን
ሃይቭ ስታንድ የምንለው የቀፎ መቀመጫውን በአግባቡ ካልሰራን ከወደቀ ንቡ ተረበሸ ማለት ነው። በቀላሉ ይነድፈናል። ይህ አክሲደንታል ነው፣ አስበውበት አይደለም። አክሲደንታል መጣ፣ ወደ መነደፍ ገቡ ማለት ነው። ሌላው ከብቶች፣ ህፃናት፣ ዶሮዎች፣ ሌሎች በአጠቃላይ እዛ አካባቢ ለምሳሌ ዝንጀሮ ሊሆን ይችላል፣ ቀፎ ገልብጥ ሊሆን ይችላል፣ ጉንዳን ሊሆን ይችላል። ስለዚህ እነዛ ከነኳቸው ንቦች ይናደፋሉ ማለት ነው በሚነኳቸው ጊዜ። ሌላው ደግሞ ምንድነው የተለየ የሆነ ጠረን ኖሮን ስንቀርብ ሽቶ፣ ዶድራንት፣ ሌሎች በጣም አካባቢው ላይ ስትሮንግ እንትን ያላቸው ጠረን ያላቸው እንትኖች ንቦች በቀላሉ ሴንስ ያድርገው ምን ይሆናሉ ማለት ነው፣ ይነድፉናል ማለት ነው። ስለዚህ ጥንቃቄ ያስፈልጋል። ንቦች ጋር ስንል ምን ማለት ነው? ቀፎ ላይ ሃርሞናይዝ የሆነ ነገር ነው። እንቅስቃሴያችን ቀስ ብለን ነው። መንጫጫት፣ መረበሽ፣ ሰዓት መለየት ያስፈልገናል? አያስፈልግም። ቀፎ መነቅነቅ አያስፈልግም። ስለዚህ እንቅስቃሴያችን ሁሉ የተገደበና ይሆናል። ስናቋርጥ ኢቨን ጠዋት ስናቋርጥ ምናልባት እስከ 20 ሜትር ድረስ ይከታተላሉ ንቦች በቀጥታ ጋርድ ቢስ ብዬ በቀደም ያልኳቸው ይከታተል። ስለዚህ እነዛ ንቦች በቀጥታ አታክ ያደርጉናል። ሁለት አይነት የንብ አነዳደፍ ሁኔታ አለ። ከልምድ የምናየው ሁለት አይነት ነው። አንደኛው በበጋ ወራትና እጭ ባለ ወይም ማር ባለ ሰዓት ላይ በጣም ስትሮንግ ኮሎኒ ባለ ሰዓት ይለያያል። ንቡ ስትሮንግ ኮሎኒ ባለ ሰዓት ንቡ ቀጥታ ከመጣ ይነድፈናል ማለት ነው። ቀጥታ ተፈጥሮ መጥቶ ነው የሚነድፈን። አንዳንዴ መንደፍ ሳይችል እኛ ላይ ተገጭቶ መሬት ይወድቃል፣ ተመልሶ ይነድፈናል። ወይም ፀጉራችን ውስጥ የመግባት እንትን አለ፣ ልብሳችን ውስጥ የመግባት እንትን፣ ከዛ ይነድፈናል፣ አይመለስም በዛ ሰዓት። በእነዚህ ሁለት ሰዓቶች በጣም ከፍተኛ የሆነ የማር ምርት ባለበት ሰዓት ማር እየተመረተ አምርቶ፣ ሁለተኛ ደግሞ እጭ ባለ ሰዓት፣ እነዚህ ሰዓት በጣም ልንጠነቀቅባቸው የሚገባ ነው። ይነድፉናል ማለት ነው። ሌላው ደግሞ በበጋ ሰዓት ወይም ደግሞ በክረምት ሰዓት ከሆነ ንቦች ይታገሳሉ። ጆሮአችን ስር ይገባሉ፣ ራሳችን ስር ይገባሉ፣ አይናችን እዚህ ስር ይገባሉ። እንደዚህ የማድረግ ነገር አለ። ይገባሉ፣ እዚህ ስር እየገቡ በዚህ ግን አይነድፉም። ልብ በሉ፣ እዚህ ሰዓት አይነድፉም። ይመጡና ዙሪያችን ይዞሩና እያስፈራሩ ምናምን ከዛ እንድንሄድ ነው። ዊች ሚንስ በሌላ ቋንቋ እዛ አካባቢ ላይ አላስፈላጊ ስለሆንክ ልቀቅልኝ ቦታውን ማለት ሊነድፉ አልፈለገም። ምክንያቱም ንቦች በተፈጥሯቸው የሚረዱት አንድ ነገር አለ። ንቡ በዛ ሰዓት አበባ የለውም በክረምት ሰዓት። በበጋ ሰዓትም በተመሳሳይ ንቡ ማሩን ከውስጡ አውጥተን ደይቷል። ስለዚህ ሁሉም የሚናደፍ ከሆነ ምን ያደርጋል ማለት ነው? ከኋላ ያለው ኮሎኒ እያለቀ እንደሚመጣ ንቡ ይገነዘባል። ስለዚህ በማስፈራራት ብቻ እዛ አካባቢ ጥላቱን እንትን ይላል። ማስፈራራቱም እስከተወሰነ ሊሚት አለው። በጣም ወደ ቀፎ እየተጠጋችሁ ከመጣችሁ ይነድፋችኋል። ነገር ግን በርቀት በዛው የምትመለሱ ከሆነ እያስፈራራ በዛ ሰዓት እንዲህ ማለት የለብንም ማለት ነው። ንቡን እንደዚሁ ብለን እንቅስቃሴያችንን ቶሎ ፈጠን አድርገን መሄድ ከዛ አካባቢ ማለት ነው። አለበለዚያ ግን እንዲህ እያለ የምንል ከሆነ ንቡን በአጋጣሚ እንይዘዋለን፣ ላያችን ይነድፈናል። ያቺ የነደፈችን ንብ እስካልሞተች ድረስና ላዩ ላይ ያለው እኛን የነደፈን መርዝ የምንለው በተፈጥሮ ማለት ነው መርዝ የምንለው አካባቢ ላይ ይሸታል። ከፍተኛ ሽታ ነው ያለው። ንቦች እዛ አካባቢ ካለው ተገልብጠው ነው የሚመጡት። እሷ በነብስ ከኛ ካምልጣ ሄዳ ቀፎ ከገባች አላርሚንግ ፌርሞን ትረጫለች፣ ትጮኻለች። ድምጿ በጣም ከፍተኛ ጠላት መጥቷል። በዚህ ጋር ኮሚኒኬት ያደርጋሉ ንቦች። አድቫንስድ ኮሚኒኬሽን ሲስተም ያላቸው ናቸው። በቀላሉ ቢያንስ 15፣ 20 ንብ 30 ንብ በአንድ ጊዜ መጣና ያወራቸዋል። ስለዚህ ኢሚዲየትሊ ንብ ከነደፈ አንድ አካባቢ ላይ መጥቶ ድንገት ከነደፈ ከዛ አካባቢ ራሳችንን ማራቅ ያስፈልጋል። አለበለዚያ ግን ቀፎ ውስጥ ተመልሳ ሄዳ በምታሰማው ጥሪና በምታሳየው ቅስቀሳ መርዙ በሚሸተው ሰዓት ተመልሶ ለእናንተ ይመጣል። ስለዚህ ጥንቃቄ ያስፈልጋል። የምናቋርጥበትን ሰዓት፣ ንቡን የምንሰራበትን ሰዓት ማወቅ ያስፈልጋል። ንብ ስንሰራበት የነበረውን ልብስ በፀሐይ ለብሰን ንቡ አካባቢ መሄድ አያስፈልግም። ብንችል የተወሰነ ከሰራን ከ2 ከ3 በኋላ ማጠብ ያስፈልጋል። ምክንያቱም ንቡኛን ለማግኘት ሲል መርዝ አለ፣ ሽታ አለው ላዩ ላይ የንቡ እጩ አለ፣ የፈሰሰበት ማሩ አለ፣ ያሽታ አለው። ስለዚህ ንቡ ስለሚረብሸው ይነድፈናል እና በዛ ጥንቃቄ ማድረግ ያስፈልጋል ማለት ነው። ከዛ ውጭ ግን ለመቀነስ ምን ማድረግ አለብን? ምንድን ነው መቀነስ ያለብን? ይሄ ሁሉ ሆኖ ደግሞ ንብን እንዳይነድፈን ለመቀነስ ምን ማድረግ አለብን የሚለው አንደኛው
ራሳችንን ዝግጁ አድርገን ወደ ንቡ ስንሄድ አልባሳት ለብሰን ጭስ ይዘን ሁሉን ነገር ማድረግ ማለት ነው። ጭስ ስንይዝ የጭስ ጠቀሜታው ምንድነው? ንቦቹ እንዳይገናኙ ማድረግ ነው። ሜሴጅ እንዳይለዋወጡ፣ ኮሚኒኬት እንዳያደርጉ ከተናበቡ እኛን ያጠቁናል። ስለዚህ ምን ያደርጋሉ ማለት የእነሱን ኮሚኒኬሽን በጭሱ አማካኝነት እንበጥሳለን። ከዛ ይለቃሉ ከቦታው ላይ ማለት ነው። ተናበው እኛን አያጠቁንም ማለት ነው። አንደኛው እሱ ነው። ከዛ ውጭ ደግሞ ፕሮቴክቲቭ ይሄ ክሎዝ የምንለው አለ። ከቬይል ጀምሮ ጓንት አለ፣ ቱታ አለ። እሱን ለብሰን ወደ ስራው ስንገባ ሁሌም በጥንቃቄ መልበስ መቻል አለብን ማለት ነው። በንዝህላልነት የጀመርነው አካባቢ ሊያጠፋ ይችላል። ስለዚህ ከፍተኛ ጥንቃቄ ይፈልጋል። በምንሰራ ሰዓት ለምሳሌ ቬይላችን በዚህ የሚያስገባ ከሆነ ወደ ላይ፣ ንቦች በተፈጥሮ ወደ ላይ ነው የሚሄዱት። ስለዚህ እዚህ አካባቢ በክር ነገር ማሰር ያስፈልጋል። ጥብቅ አድርገን ማሰር። ጓንቱ እዚህ ድረስ ከሆነ ጓንቱን እዚህ ላይ ማሰር፣ እዚህ ላይ ጓንቱን ማሰር። በዛ ሰዓት ንቦቹ አይገቡም ማለት ነው። ስለዚህ ጥንቃቄ ያስፈልጋል ማለት ነው። ሌላው ደግሞ እንደዚህ ረብሽን ወይም ደግሞ ንቦችን መበጥበጥ አለመቻል ወይም ደግሞ ዲስተርባንስን አቮይድ ማድረግ፣ ዲስተርብ እንዳይሆኑ ማድረግ፣ እንዳይረበሹ ማድረግ፣ በተቻለ መጠን በአጥር መለየት፣ ከእንስሳት ጋር እንዳይገናኙ ልጆች አሁን እረኞች አካባቢ ከሆነ ወሮሮ የመምታት ነገር አለ። ንቡ ዶሮዎች ካሉ ይሄዳሉ በሮ ላይ። ስለዚህ እነዛ ረብሽ ነው። ስለዚህ ጥንቃቄ ማድረግ ያስፈልገናል ማለት ነው። ከዛ ውጭ ደግሞ ምን አለ ንቦች ጠንካራና ደካማ ንብ አንድ አካባቢ ካለ ወይም ደግሞ የመበላላት ባህሪ ያለ፣ ጠንካራው ንብ ያጠቀዋል፣ ያንኛውን ሄዶ የመዝረፍ ባህሪ ያለ፣ እንዲሁም ደግሞ ከሌላ ጋር መጥቶ ተመሳስሎ የሚዘርፉ አሉ። የዛ ሰዓት ንቦቹ ጦርነት ይገባሉ። በእርስ በርስ ጦርነት በሚሆኑ ሰዓት እዛ አካባቢ እኛ ካልን ዞር ማለት ነው ያለብን፣ የእነሱን ጦርነት ማስቆም ስለማንችል ማለት ነው። ስለዚህ በዛ ሰዓት ይገዳደላሉ። ያም አላዘርፍም፣ ያም ሊዘርፍ ይገባል። ስለዚህ በዛ ሰዓት ንቡ ወደ አካባቢ ረጭና ሰውን አደጋ ሊያመጣ ይችላል። ይህን ሰዓት እንደዚህ አይነት ካየን ንቦች የሚገዳደሉ አይነት ባህሪ ካየንባቸው ከአጠገባቸው ዞር ማለት ያስፈልጋል ማለት ነው። ሌላ ደግሞ እንደዚህ ነፍሳቶች ሊያበሳጩ የሚችሉ ነፍሳቶች እንደነ ጉንዳን፣ ምስጥ ሊሆን ይችላል። እነሱ ብቻ ሳይሆኑ ለምሳሌ እንሽላሊት እዛ አካባቢ ካለ፣ ሸረሪት እዛ አካባቢ ካለ እነዛ ሁሉ አግሬሲቭ ያደርጓቸዋል። ማታ ላይ ከሆነ ደግሞ እስስትና እንደ እንቁራሪት አይነቶች አሉ። እነሱም ቀፎ ወደ ታች ወደ መሬት የተጠጋና አረም በተለያየ ነገር የተዋጠ ከሆነ በቀላሉ እየሄዱ ለምሳሌ እስስት በምላሷ ነው የምትወስደው፣ እንሽላሊት በምላስ ነው የምንጠልፈው። ደመቀዝቃዞች ናቸው። ደመቀዝቃዛ ንብ በማንዲብሉ ከመቆንጠጥና አሰቃይቶ ከማበረር ውጭ መንደፍ አይችልም። ስለዚህ በነደፋ ማጥቃት ስለማይችል በቀላሉ ሊጠቃ ይችላል ንቡ። ወይም ደግሞ በቀላሉ አግሬሲቭ የሆነ ከነዚህ ማጽዳት፣ ከነዚህ ሲጸዳ ንቡ ነጭናጫ አይሆንም። ሁል ጊዜ ሰበብ እየፈለገ የሚረብሽ ንብ አይሆንም ማለት ነው እና ይለማመዳል። ሌላው ከሌላ አካባቢ የመጣ ንብ ከሆነ ከገበሬዎች ያገኘሁት ልምድ ነው። ምናልባት ከገደልማ ቦታ እልም ካለ ከደን ውስጥ ከመጣ ሰው አያውቅም፣ እንስሳ አካባቢ አያውቅም። ስለዚህ በጣም ኃይለኛ ለምን መጣብኝ ብሎ ሁሉንም ያጠቃል። ስለዚህ ምን ማድረግ ያስፈልጋል? ሁል ጊዜም የምንሰራበት ልብስ ካለ ሁሌ የምንሰራበት የስራ ልብሳችንን ማታ ወደ ሌሊት አካባቢ እንሰቅለዋለን። ፊት ለፊቱ እየሰቀል ሰው ሁሌ አለ ብሎ እንዲለማመደው። ነገር ግን እዛ አካባቢ ምን የለም፣ ሰው የለም። ልብሱን የሚወረው ከዛ ያጣል። እስከዛ ያ ልብስ ለብሰን ስንመጣ አንደርስታንድ የሚያደርገው እንቅስቃሴያችንን ዝግ ካደረግንና ከሰራ የመለማመድ ጠረኑን የመልመድ ይመጣል። ንብ ይለምዳል። በነገራችን ላይ በጣም ይቀንሳል እንትኑ እስከምንነካው ድረስ የማይጠብቅ አንዳንድ ንቦች አንዳንድ አካባቢ የሚገርም ነው። በጣም በቃ እንደ መላመድ የምታዩበት ባህሪ ያለ አይነካም። ስለዚህ እነዚህን ነገሮች ማድረግ ያስፈልጋል እና ከጠላት መጠበቅ ያስፈልጋል። ረብሽ እንዳይኖረው። ጉንዳን ከገባ ይረብሻል፣ ይወጣል። በዛ ሰዓት ማንንም አይምርም። ንቡ አግሬሲቭ ሆኗል ማለት ነው እና እነዚህን እንድትገነዘቡ ብዬ ነው ያዘጋጀሁት። አይሆፕ ተስፋ ማለት እንደምትማሩበት ተስፋ አድርጋለሁ። ላይክ፣ ሼር እና ሰብስክራይብ በማድረግ ያው ለሁሉም እንዲደረስ አድርጉ። የዛሬ ዝግጅቴን እዚህ ላይ አበቃለሁ ማለት ነው።